ሲናገር ሰማዋለሁ። ቁርአን ያለ ንግግር ነው ሙሉ ለሙሉ ሳገላብጥ 5 ነው ያነበብኩት እኔ እና ሱረቱ ፋቲሃ ጀምራለሁ፣ ሱረቱ ናስ ላይ ጨርሳለሁ። አስቡት። በዛ ላይ ደግሞ በእንግሊዝኛ ነበር እኔ ራሱ ያነበብኩት ሳነበው። ከዛ ሳየው ምንም ነገር ሰውኛ ነገር ላገኝበት አልቻልኩም። የሚናገረው አላህ ነው ራሱ ከኔ በቀር ሌላ አምላክ የለም እያለ የሚናገረው ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም አላህ ነው። ኸለቅና ጃአልና ፈአልና እያለ ደግሞ አደረገን፣ ፈጠረን፣ ሰራን፣ አወረድን ምናምን እያለ ራሱ ተአዚም እያደረገ በግነት ይናገራል። እንዲህ አልኩኝ። እንደገና ደግሞ እኛ ወደ ሌሎች ሰዎችን ሪሳላ ማድረስ ሲፈልግ ደግሞ ቁል ይላል፣ በል እያለ እርሱ እያለ ስለ ራሱ በሶስተኛ መደብ እኛ እንዴት ዱዓ ማድረግ እንዳለብን አንተ ይላል። ማለት አለኝ ረበሸኝ በጣም። ቁርአን ማለት የፈጣሪ ንግግር ነው፣ እንደ ባይብል አይደለም። ባይብል ስቴሪዮታይፕ ነው አይደል? 3 አይነት ነው ስቴሪዮታይፕ። የአምላክ ቃል አለበት፣ ነቢያቱ የሚናገሩበት ቃል አለ፣ ሶስተኛ ደግሞ ታሪክ ጸሐፊዎች ደግሞ የሚናገሩበት ቃል አለ። በቃ ተለየብኝ እንደዚህ አይነት ነገር እና በጣም እየገረመኝ መጣ። ይህ ነገር ምንድነው? ይረብሸኝ ጀመረ። አይ መራቅ ይሻላል ከእንደዚህ አይነት ነገር ብዬ መራቅ ጀመርኩኝ። ከዛ በኋላ ነው ባይብልን ሳየው ምንም አልመጣልህ አለኝ። በቃ ባይብል እርስ በርሱ እንደሚጋጭ እየተነገረ ይመጣ። ባይብል ኦሪጂናል አውቶግራፊ የለም፣ ኦሪጂናሉ የለም አሉ። እርስ በርሳቸው ማኑስክሪፕቶቹ እርስ በርሳቸው ይጋጫሉ የሚለውን ነገር ተነገረኝ። በዛ ላይ ቴዎሎጂስ ለማድረግ ብዙ ነገሮች እንደተጨመሩ አየው፣ ሰማው። ለምሳሌ የሥላሴን ጉዳይ አንደኛ ዮሐንስ መልእክት 5:7 ላይ ያለው 13ኛው ክፍለ ዘመን 14 ነው ምናምን አካባቢ ላይ የተጨመረው በሰማይ የሚመሰክሩ 3 ናቸው ለሥላሴ። ሌሎችም ራዕይ ዮሐንስ 1:12 ብዙ ነው የምነግራችሁ። በነገራችን ላይ ሰሞኑን እንጀምራለሁ እንደዛ ማለት ነው። በጣም ያዘንኩት ምን እንደሆነ ታውቃላችሁ? 4 ወንጌል ላይ ኢየሱስ ሳይናገር ኢየሱስ እንደተናገረ ተደርጎ መጨመሩ ያቆሰለኝ የማይረሳኝ ማቴዎስ ወንጌል ምዕራፍ 17 ቁጥር 11 ላይ ነው 21 ላይ ያለው ጥቅስ አይረሳኝም። እንዴት ሊሆን ይችላል ሲሉት ከጾምና ከጸሎት በስተቀር ሊወጣ አይችልም አላቸው ለሐዋርያት ይላል ኢየሱስ። ግሪኩ ላይ የለም 14ኛው ክፍለ ዘመን ላይ ነው የተጨመረው። ያስለቀሰኝ አረሰውም ማቴዎስ ወንጌል 18 ላይ ቁጥር 11 ላይ ያለው ጥቅስ እሱም አረሰውም። የሰው ልጅ የጠፋውን ሊያድን መጥቷልና የሚለው ባይብል ላይ የለም ግሪኩ ላይ የለም ብለው ያረዱኝ ቀን ነው። እንደዛ ብለው ወደ 20 ወደ 30 ጥቅሶች ጠቅሰው ኢየሱስ እንደተናገረ ተደርጎ ትናል። ከዛ ፕሮፌሰር ባርቴርማን 4 ወንጌል ላይ ከ182% ኢየሱስ የተናገረው አይደለም 18% ነው በትክክል ተናግሯል የሚባለው ሲል ዲስአፖይንት ዶንኩኝ፣ ተስፋ ቆረጥኩኝ። መርከቤ የተሰበረ መሀል ላይ መንገድ ላይ ያለው መርከቤ የተሰበረ መልህቁ ከስር ወደቀብኝ፣ መሬን አጣው። ከዛ በኋላ ይሄ ቁርአን ሳነብ የነበረው ቁርአን እስቲ ልመለስና ደግሞ ልፈትሸው እሱም እንደዚህ አይነት ችግር ይኖር ይሆን ብዬ መምጣት ጀመርኩ። ጭራሽ ነው አላህ ሲና መጨረሻ ላይ እንደዛም ሆኜ እቃወማለሁ። ነብዩ መሐመድ ነው ምንም ነገር እያልኩኝ ያወራለሁ፣ ግን ውስጤ እኮ ሌላ ነው። ራሱ ውስጤ ይወደዋል እስልምና፣ ውጪ ግን ሌላ ነገር ነው። በቃ እንደዛ ነው። መጨረሻ ላይ አይ በቃ አልኩኝ፣ አልቻልኩም። በቃ ብሞትስ እንደዚህ ምናምን ነገርና ሁሉ ጊዜ ያወራለሁ እና ለእህቴ አንድ ጊዜ እንደዛ አልኳት ምናምን መጨረሻዬ በቃ ላኢላሃ ኢለላህ ብዬ እንደው ከዛ በፊት አትግደለኝ በቃ መሞት አልፈልግም። ማን ያዛውንስ እኮ መስለም ትችላለህ እያለች ትቀልድብኝ ነበር። እንደቀልድ ነበር የሚመስላት የነበሩና መጨረሻ በቃ እንደዛ ሁሉ ጊዜ እንደዛ እላለሁ። ሙስሊሞችን ሳገኝ ምናምን መጨረሻዬ ብቻ እንዳልሞት ተኝቼ ለምን እንደዚህ ለምንድን ነው የምጨነቀው አልኩኝ። በኋላ ላይ አይ ከምጨነቅ እንደዚህ ግራ ከምጋባ ለምን ትናልከና መንገድ ላይ ነው እንደዚህ ኮርነር ላይ ዳዋ ሲያደርጉ አግኝቻቸው ከተማ ላይ እባካችሁ ሻዳ ሲይዙኝ መስለም እፈልጋለሁ ስላቸው ለምንድን ነው የምትሰልመው? አይ ምክንያቴ እንደዚህ። አንተማ ሙስሊም ነህ ሻዳ የማያስፈልግም አሉኝ። ጭራሽ ኧረ ተው እባካችሁ ተጨንቄያለሁ፣ ነፍሴ ተረፍ። አሁን ምንም ጋራንት የለኝም እኔ ከዚህ በኋላ ተንቼ ለምን ልክ ሻዳ ሲያስይዙኝ መንገድ ላይ ነው አላቃቸውም አስይዘውኝ ወደ ቤት የመጣው ቆንጆ እንቅልፍ መተኛት ጀመርኩኝ። ከዛ ለ1 ዓመት ያክል ሚዲያ ላይም አልወጣውም፣ ቤትም ላይ አልወጣውም። የዲን ትምህርት መማር ጀመርኩኝ። በኋላ ላይ በቃ እንትን ብዬ ወደ አላህ ተመለሱ በተውባ በንሳ ወደ አላህ ተመለሱ ብዬ አዋጅ አወጅኩኝ ማለት ለማቃቸው ሰዎች። አበዱ፣ ብዙዎች ተላቀሱ፣ አለቀሱ። ምንም ማድረግ አልችልም። አንዱ ራሴን አጠፋለሁ አለ። አንድ ኖርዌይ የሚኖር ጓደኛ ነበረኝ። ራሴን አጠፋለሁ አለ። እንግዲህ ምርጫ ነው፣ ባታጠፋ ደስ ይለኛል። በጣም ነው የምወድህ። ምንድን ነው የሚባለው? የሆነ ነገር አስነክተውት ነው፣ አብዶንም መሆን ያለበት ገንዘብ ሰጥተውት ነው። ብዙ ነገር ያልተባለ ነገር የለም። $10,000
ከሪያድ ነው ምናምን የሚባል ሀገር ሰተውት ነው ይላሉ። የተለያየ ነገር ይላሉ። ሴት ልከውበት ነው ይላሉ። የተለያየ ነገር ነው የሚሉት የነበረው በወቅቱ ማለት ነው አስታውሳለሁ። እና ያውላ ጊዜ አልፎ አላህ ዘመንን አሻግሮ በእድሜ ላይ አንድ ቀን ጨምሮልኝ ዛሬ በእናንተ ፊት ቆሜ አሁንም ለመመስከር ለመናገር በቅቻለሁ ማለት ነው። እና ተኝተን ለመነሳታችን ዋስትና የለንም ሚስዬ፣ ምንም ጋራንትድ የለውም። ራሱ ትን ብሎን ራሱ ልናመልጥ እንችላለን። ኧረ ሩቅ አትሂጂ፣ የሆነ የሚሳኤል ጦርነት በአንዴ መጥቶ እኮ ያልታሰበ ነገር እኮ ድምስምሳችን ወጥቶ እኮ ልናልቅ እንችላለን። ሞት ረሱል ሰለላሁ ዐለይሂ ወሰለም ማን ነው እንቅልፍ የሞት ታናሽ ወንድም ነው ብለዋል። እንቅልፍ ሲመጣ አታውቂውም፣ ራሱ መቼ እንደሚወስድሽ አታውቂውም። ሞትም ሲመጣ እንደዛ ነው። መቼ እንደምንሞት መቼ እንደሚወስደን እንዴት እንደሚወስደን ራሱ አናውቅም። እጃችን ላይ አይደለም የነገው፣ በእጃችን አይደለም ያለው የነገው በእጃችን አይደለም። አሁን ከረንት ላይ ያለው ነገር ነው። ሶፍት ፋክት የሚባለው ነገር ያለው እጅሽ ላይ ያለው እሱ ነገር ላይ ነው አሁን ማተኮር ያለብን። እና ዲሲዥን ሜኪንግ ፕሮሰስ ይፈልጋል ለውሳኔ። ውሳኔ እንዳልኩሽ ነው። ከመሀል መጀመር የለብሽም፣ ከግራውንድ ነው መጀመር ያለብሽ። ከመሀል ሲጀመር ነው ብዙ ጊዜ። አሁን ገሊላ ከስር ስለጀመረችው ነው የጠቀማት። የብዙዎች እንትንም የመስለማቸውና ጽናት እንዲኖረን የሚያደርገው ከስር የጀመሩት ነገር ናቸው። ከስር ምንድን ነው ሲባል ደግሞ ዲፖዚት ኦፍ ሳሊቬሽን ይባላል። የመዳን አቀማመጥ የሚባለው ሰዎች ወደ ዲኑ ኢስላም የሚገቡት ላኢላሃ ኢለላህ የሚለው ማወቅ ነው። ላኢላሃ ሲባል ነፊ ነው፣ መጣል ነው። ኢለላህ ስንል ደግሞ ካላህ በስተቀር በሀቅ የሚመለክ አምላክ የለም ስንል ደግሞ ኢስባት ነው። ይሄ ገመድ ነው ራሱ። ሱረቱ በቀራ ምዕራፍ 2 ቁጥር 156 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን መልካም ዘለበትን ምን አለ ጨበጠ ያዘ ነው የሚለው። ትልቅ ነገር ነው ራሱ። ላኢላሃ ኢለላህ ብሎ ማምለጫው መንገድ እሱ ነው። ወደ ዲኑል ኢስላም መግቢያው በሩ እሱ ነው ብለን ነው የምናምነው። ያ ሲገባ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ የጀነት ቁልፍ ብለውታል። ላኢላሃ ኢለላህ ያለ ሰው የጀነት ቁልፍ ያዘ ብለዋል። ያ ነው የሚያስፈልገው። እና ቶሎ ወስኖ ጥያቄው አያልቅም። እስልምና ባህር ነው እንዳልኩሽ ባለፈው። የምትቀጂው ለጥምሽ ያክል ነው። ባህር ነገር ብታገኝ እርሻ ስታገኝ ሁሉንም አትበዩ። ለራብሽ ማስታገሻ ጠዋት ላይ ስትነሺ ከፀሐይ ብርሃን የምታገኘው ለማየት የሚጠቅምሽን እንጂ አጠቃላይ ሁሉንም ለማየት አይጠበቅብሽ። እድሜ ልክሽን ነው የምትኖሪው። እድሜ ልክሽን እርሻውንም ትበያዋለሽ። ያንቺ ነው። ማንም አይደብሽ። መስገብገብ አያስፈልግም። ሲርብሽ ብቻ የሚያስፈልገው ጥሙም ውሃውም ባህሩም ያንቺ ነው። ራሱ ፀሐዩም የራሱ ነው። ጧጧ ስትነሺ ታገኘዋለሽ። ገባሽ? ረሃቡ እንደዛ ነው። ቁርስ በልተሽ እኮ ምሳ ይጠይቅሻል ጥቅም ላይ ሲውል። ጥያቄውም እንደዛ ነው። ጥያቄ ሲያልቅ መልስ ስታገኚ ጥግብ ታያለሽ አይደል? በኋላ ላይ ደግሞ ይመጣል የሆነ ጥያቄ። ለምን? የሰው በተፈጥሮ እንዲጠይቅ ሆኖ ነው አላህ የፈጠረው። አቅል እንዲኖረው ተደርጎ ነው የተፈጠረው አላህ ሲፈጥረን። ስለዚህ ምንም ጥያቄ መጠየቅሽ ነውር አይደለም። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። የጥያቄ ፉንጋ የለውም። ራሱ እህል ቅጠል አይል የሚባል ጥያቄ የለም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ለምን? ጥያቄ ሲመጣ መልስ አለ። ጥያቄና መልስ ሲኖር እውቀት አለ። እውቀት እያደገ ሲመጣ ኢማን ይሆናል። ኢማናችን እየጨመረ ይመጣል። እውቀትን የመሰለ ነገር የለም። ራሱ ይሄ ነው። ራሱ ረሱል ሰለላሁ ዐለይሂ ወሰለም እውቀት ለሁሉ ሙስሊም ግዴታ ነው ብለዋል። ማወቅ ግዴታ ነው ብለዋል። እና እውቀትን የመሰለ ኢልምን የመሰለ ነገር የለም። እንኳን በህይወት ኖርሽ አስቢው። የሰው ልጆች ስንቶቻቸው ማትምጣቂያቸው የአንቺ ኩዮች ከልተው ያሉ ሰዎች አሉ። የኔ ኩዮች ከልተው ያሉ ሰዎች አሉ። አፈር የሆኑ ምሽክ የሆኑ አሉ። የአፈር ጮማ የሆኑ ሰዎች አሉ። በአሁን ሰዓት ላይ የሉም። አንቺ ግን በህይወት ኖረሽ ምን ብለሽ ያላ ፈድል ሆኖ ያላ ጸጋ ሆኖ ያላ ምህረት ሆኖ ያላ ኢክራም ሆኖ ቸርነት ሆኖ አንቺ በህይወት ኖረሽ ይኸው እዚህ ቆመሻል መሀላችን ማለት ነው። እና አንቺ ውስጥ ሲሰማሽ ካላ ጋር ጨርሻለሁ ብለሽ ካልሽ ዛሬ ሻሃዳ መያዝ ትችያለሽ።